ቀጣሙሬ የመንገሄ ሳይዶክ የፍረደን ገላ ሲሞ ሲናጂስ ወለርጊናችሁ መት ከነስ ዲዳሙ ዱፌ ከነሞስ መየምብረና ቀቀባ አናፍሲ ወሊኒስ ነው ማቦድ አናፍሲ ዲኖ ተወሊኒ ማለት ካራንታኒትነት ዱፍቴ አለስ ካራንታኒትን ሲት خلاص ኦ አማ አራ ቦደ ወደት ዱበቱ ጨልሴ ሲላለ አማን ቦደ ጨልሴ ሲላሉ ሺ አከም ጅፍቱ ወርዶፍ ተታፊ ረቢ ጉዳን አርከሲ አድርጉ ኢንሻአላህ አላህ ድፍት ያደርግሽ አንቺ የተረገምሽ አሮጊት። አሰላሙ አለይኩም ወራህመቱላሂ ወተዓላ ወበረካቱ። መተናል እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ሰላማችሁ በያላችሁበት ቦታ ብዝት ይበልልን። እኔ አንድ ነገር እቺ አዩ የተባለች አሮጊት ማለት ነው አሮጊት ናት እሷ በጣም ሸይጣን ሰውን አጣልታ ደግሞ አለያይታቸው ደግሞ አሁን አፋለች ብላ ተሳደባለች። ምን አይነት ባለጌ ሴት ናት! በጣም ባለጌ ወራዳ ሴት ናት። የሰውን ህይወትን በጥብጣ ተመልሳ የሰው ህይወትን በጥብጣ ተነስታ ድጋሚ አሁን የሰው ምስት ስትሳደብ ይዋት እስቲ በአላህ በጣም ታሳፍራለች። ኦሮሞ መሆኔን ዛሬ አፍሬበታለሁ ነው እንደውም አላህ ድፍን ያድርግሽ፣ አላህ ይበትንሽ፣ ወላሂ አላህ ብትን ያድርግሽ። የምን ህይወት አለሽ አንቺ? አሁን ሁለት ነገር ያጣሽ የሰው ህይወትን በጥብጠሽ አረ አፈር አፈር ያስበላሽ። የሰው ህይወትን በጥብጣ ተመልሳ ሱመያን በባህር እጄ ገላታለሁ። አላህ ያ ባህር በወሰደሽ። ምን አይነት ባለጌ ሴት ናት እቺ ባለጌ የመጨረሻ። እቺ ነው አሁን ሰውዬ ሚስት ናት ብሎ የሚያስቀምጣት ቤት ውስጥ ምን አይነት ሴተኛ ዳሪ ስትሆን ነው? ፋሚሊ የላትም እንዴ? ገና ሱመያን ገለሻት። አረ አላህ ድብን ያድርግሽ። ያ ባህር አንቺ አትለፊ ኢንሻአላህ። ኡፍና ገሩ ሱመያ ሲን ኢሱ አከነት ሲገረገል ቼላ አከነ ሲገረገር ቼካ ሞፕት አከ ማዳሚ ሞፕት ቀበል አከነቲ ለም አከ ሞፕቲን ሲጎድ አረ ይፈሪ ትንሽ እንኳን ይፈሪ እስቲ እፈርቲ ኖርሽ የት ስታገኛት እንደዚህ እንደሸፋት የምታረጊያት? የት ነው የምታገኛት? እስቲ ሰውዬ ሀገሩ ስንት ዓመት የኖረበት ሀገርን ፈልጎ ያላገኛት አንቺ ልታገኛት? በጣም ባለጌ ሴት ነሽ፣ ወራዳ ክብር ያሌለሽ አንቺ ነሽ እንጂ ሱመያ እንኳን ክብር አላት። አንቺ ነሽ ክብር ያጣሽ። ክብር ያሌለሽ አንቺ ነሽ። አንቺ ሸርሙጣ ነሽ አንቺ። ወላሂ በጣም አናዳኛለሽ ዛሬ። እሺ ሰውዬ አይፈልግሽ፣ ምን እናድርግሽ? እሺ የሚበዳሽ ሰው የለም። ለሂጅ እባክሽ ወደዛ። የማንም ሽንት ቤት ምን ትመስላለች እቺ? ባለጌ ሴት ነሽ ባለጌ። ድሬዳዋ ሞኝ አዲስ ከአዳማ ወደ አዲስ አበባ መሄድ ማታቂ ሴትዮዋ ነሽ ወደ ድሬዳዋ የምትሄጂ። ምን አይነት እስቲ መጀመሪያ ስድቡን ተይና ይሄን ሽቲ እንኳን ቀይሪ። ስንት ወር በዚህ ሽቲ ቁጭ ብለሻል እኮ። ሽቲውን ቀይሪ እስቲ መጀመሪያ። ኧረ በእናትሽ ወደዛ። ባለጌ ነሽ አንቺ ባለጌ። ምን ትመስላለሽ በአላህ። ትንሽ እንኳን ሼም እንኳን ማይዛት ሼምን ጥቅማሽ ከንስንቀም የሰው ህይወትን በጥብጠሽ ደግሞ አፋለሽ ትናገሪያለሽ። አንቺን ፍራቻ ነው ሳውዲና ወዲህ የምትሄደው። እሷን ስርዓት ስላላት ነው። ሱመያ ስርዓት ያላት ናት። አንቺን ፈርታሽ ነው። ምን አይነት ባለጌ ጨምላቃ ናት እቺ? ይሰይዶን ከያቃ ሞኝ። እሺ እነዚህ ኦሮሞዎችን በጠቅላላ ከኔ ጭምር አላህ በደፋቸው። ግጃክሽ ወደዛ። ይሄንን እኮ ቀንተሽ እኮ ነው እንደዚህ የሚያደርግሽ እኮ ቀንተሽ እኮ ነው ስላልተፈለግሽ እኮ ነው። አዩ ገንዘቡን አብሮ ሰርቶ ነው ያመጣው። ከየት አባሽ ያመጣሽው ንብረት አለሽ አንቺ? በሰው እጅ ነሽ ለራስሽ ምትኖሪ። ከአንቺ ጋር አንቺን ብሎ ሚስት አጣ ፖሊስ አጡ ተበጣን። ምን አይነት ንግግር እንኳን ማታቂ። ስታጂ አታምር፣ ስትናገሪ አታምር። ምንሽ እንኳን አማኔ ሱመያኔ ከስ ያደበቴ ምን ትመስላለሽ በአላህ። እስቲ እንደኔ ዛሬ ተናደደ ሰው አለ? በጣም ባለጌ ሴት ናት። ባለጌ ነሽ። አባ መናኮ እድሜ ላንቺ። የሰውን ህይወትን በትነሻል። እድሜ ላንቺ ወዶ ሴረንጅራት ላንቺም ሰው እንዴት ይኖራል? ይሄን ሽቲ እንኳን በቀየርሽ። እስቲ ይሄ መጀመሪያ ይሄን ልብስሽን ቀይሪ። ይሄን ልብስሽን ቀይሪና በኋላ ከሱመያ ጋር ታወሪያለሽ። እሷ ራሷን አልጠላችም። አንቺ ነሽ ራስሽን የጠላሽው። አንቺ ነሽ ህይወትሽን የጠላሽው። ባለጌ ሴት ነሽ።
ጅሬኝ እንጂ ብሴተ ህይወትሽ የመረረሽ አንቺ ነሽ እንጂ እሷ ባለ ሀብት ናት። አልሐምዱሊላህ አንቺ ነሽ በሰው እጅ ላይ የምትተዳደሪ። በጣም ታሳፍሪያለሽ። በጣም ታሳፍሪያለሽ። በጣም ታሳፍሪያለሽ። ፋሚሊ የለሽም። ደህና እናትና ስርዓት ያላት እናት ብታሳድግሽ ወላሂ እንደዚህ አትሆኝም። ፋሚሊ ስላሌለሽ ነው። ወደሽ ሙተሻል። ወደሽ ሙተሻል። አየን እኮ የአንቺ ሰይዶ መውደድሽን። ለብር ብለሽ ነው። 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 ሰውዬ ወደሽ ሳይሆን ለብር ብለሽ ነው። ንግግሩ እንኳን ወቄስ መጀመሪያ ሼም እንኳን ያዝሽ። እስቲ ትንሽ እንኳን የ10 ዓመት ዳራቸውን በተንሻው እንደምን ትፈልጊያለሽ? የኡምዩት ንፍት አንቺ ጅላጅል ይዋት እስቲ በአላህ አታሳፍርም? በጣም ታሳፍሪያለሽ። ስራ መላጣች እሱ ስራ መላጣች እሱ ተይ እስቲ ንግግርሽን ወቂ። እስቲ በአላህ ንግግርሽን ወቂ። አንቺ የምታስቢ ነው። ስለምታስቢ ነው ህይወታቸውን የበተንሽው። ስለምታስቢላቸው ነው ህይወታቸውን የበተንሽው። ኧረ ተይ። ማን ነው ካሜራን ያስለመዳት? በአላህ እጁ ይሰበርና ይሄን ካሜራን ያስለመዳት ሰው ነው የተሰበረው። ፓስፖርት ከየት አመጣሽ? እንኳን ፓስፖርት የሰፈር ማታወቂያ እንኳን የለሽም። አረ ገደል ግቢ። እንደውም ህይወትሽ በመኪና አደጋ በሞትሽ። አረ በሞትሽ ይሻልሻል። ወስደሽ ትገቢያለሽ፣ ትገያታለሽ።